تعالي بتاع قفص الغد نعها كوز بلك يلم تم زغبر قلعتنا نبذلنا تم كبيرنا يا زبلو عبدو بزلو ما نمسب يرخو من يوم نساته ما تعيبوا تايم زلو بقليل خركو زي قلعتهم أمانو عاوز بتاعي الله كونك الله أنا نقرأ كله أفتي بوتا أفتي حدا كان سلالي هو ذلو بوتا سلز خدا ذلو قوسل كايو خلونيهم أنا نقرأ حاجني خلو إمر مرا مسافين كم هو نفس حكم ذلو أمر مرونا بحرين ده فيديو تيجونا أتتخلي بيوت زلا على عامي قرنا أنا مرمر بيوت الله تبهال بيوت زلا على عقيا تبهال زلا فيديو ده أنا عاي أنا سميت حلا في الناس سمجر تعطس تقول هذا السؤال حق انت هالي كان حق انت موت كان تاير هاتون نحق انت هاتموت طبعا غير بحق حتى سنظل يكون بعربيا بهيوت زينا بعربيا بماريا بتغريا بسلس يقوم الناس ترجمات او اللي انا بقول لك تقنوا ورو وشت الناس وشت بجروب بقال الناس تراهبوا او اللي انا بقول له نايمو تنصلال يزلو اكل الله سلازلهم كيفنا يو حبيبه አቤት ሌላ የምትጠይቁት ጥያቄ ካለ ጠይቁት። ይሄ እንትን ቀድም ያልመለሳቸው ጥያቄዎች እነዚህ ናቸው። ቆይ ይጠይቁ። ጥያቄ ከመጠየቁ በፊት እሺ እኔ ማወቅ የምትፈልጉት እሺ እወቁ፣ አግዙንና በዚች መንገድ ሀቅ መታወቅ የሚፈልገው ሌላ ጉዳይ ካለ ንገሩት። እኔ ሀቅን የሚወጣልን በዚች በምርመራ ጉዳይ ነው ብያቸዋለሁ። አያ አይሆንም ካላችሁ ምናልባት እናንተ ብትሄዱበት አካሄድ ካላችሁ ሄዱ። እኔ ግን በምርመራ ብቻ ነፃነታችንን አውጁልን እያልኳችሁ ነው። እሺ እናንተ እኛ ደግሞ እየጠየቅናችሁ ያለነው እነዛን ሶስቱን ሰዎች አቅርቡልን ነው። ቀበርናት የሚሉትንና ያቺን ሶስቱ ሰዎች ሁለቶቹን ያቀርብልሻለሁ። መቼ? ነገ ስንት ሰዓት? ሰዓቱ ያለንበት የህግ ወጥ ቦታ ስለሆነ እንደዚህ ሰዓት ብየልነግርሽ አልችልም። እሺ እኮ ቀደም ብለህ ዋትስአፕ ላይ ትነግረኛለህ። ከዛ ኮንፈረንስ ደውለህ ሁለቱን ታስገባቸዋለህ ጥያቄ እንጠይቃቸው። ችግር የለውም። እሺ እንደገና ለመጨረሻ ጊዜ አብራት ነበረች ያልከውን ትግርኛ ተናጋሪዋን እህታችንን ልታቀርብልን ትችላለህ? ሶስተኛ እሱን በኮንፈረንስ እሷን አመጣጥ ያው ነግሬሻለሁ እኮ ፈልጋትና መቼም አንተ አታጣፍም። እኔ ራሱ አላናገርኳትም። እዛው ነበረች ስላሉት እዛው ነበረች ስለተባለች ልጅቷ በረከት በመንገዱ ሀቢባ ይሄን ጠይቂው። ፎቶ አሌክስ ሊኮል ያለው ፎቶ ሰውዬ ታውቀዋለህ አታውቀውም? ይሄን ብቻ ጠይቂ። እሺ አሌክስ የላከልክን ፎቶ ሰውዬ ታውቀዋለህ ወይስ አታውቀውም? መቼን ይላክለት አሌክስ? አሁን ይኸውና ዋትስአፕ ላይ አሁን አንዴ ዋትስአፕክን ቼክ አድርግ። አሌክስ የላከልክን ፎቶ ታውቀዋለህ? አንዴ ቼክ አድርግና ንገረኝ ፕሊዝ። ቴንክ ዩ። ሌላ ሀቡዬ ተክለይ ከይቅርታ ጋር በአይን ያላየሁም ስትሞት ኃላፊነት ነው እንጂ የምወስደው ካለ እዛ ላይ ሞተች ብለው የነገሯችሁ ሰዎች ይቺ ልጅ አግተው እንደሞተች አድርገው እዛ ላይ የሆነ ሬሳ አንስተው ይሄን አስመርምሩ ብለው በውሸት እየሸወዷችሁ እንደሆነ አንተንም ጭምር ነው ነፃ የምናወጣ። ከእውነታ ጎንና ከኛ ጎን ቁምልን። ልጅቱን አግተው ሙታለች ብለው ካሳመኑ በኋላ ለይመች ደውልለት ብለው ካትደወሉ በኋላ አካባቢው ያለውን አጥንት ሰባስበው ይሄን አስመርምሩ ብለው ለጊዜ መግዣ ልከውልህ ከሆነ ከዚህ በኋላ እርምጃ ሊወስዱባት ፈልገው ከሆነ ከልጅቱ አንተ ከኛ ጎን መሆን ያለብህ። በማታውቀው ነገር እዛ ውስጥ አትግባ በይልኝ እሱን ሰውዬ ቢካዝ በዚህ ጉዳይ ስለማንላቀቅ ማለት ነው። ትክክል ሰምተካል ተክላይ ወይስ ልድገምልክ? እኔ የሕክምና ባለሙያም አይደለሁም የህግ ባለሙያም አይደለሁም። አይ ይሄ ተክላይ ከሕክምናና ከህግ ጋር እኮ አገናኘውም። ልንገርክ ያወጣል ግን ልንገርክ፣ እነዚህ ሰዎች አንተን ዋሽተውክ እንዳይሆን። አሁን አንተ በአይንክ ያላየከውን ነገር ስታምን ጥሩነትህን ነው የምታሳየው። ገባክ? ሳታይ አመንክ። ግን እኛ ደግሞ ማየት ማመን ነው በሚለው ስለሆነ የምንስማማ ልጨርስልክ ወንድሜ። በአይንክ አስክሬኗን ስላላየክ መሞቷን በአይንክ ስላላየክ ፕሊስ ቆም ብለህ አስብና እነዚህ ሰዎች ሳትሞት አውቀው ሞተች ብለው አግተዋት አንተን አሳምነው ለይመች እንድደውል አድርገው ምናምን ሊሆን ስለሚችል ይህንን አስብበት። ከኛ ጎን ቆመክ እውነታው ወጥቶ ያንተ ንጽህና ይጠራልሃል። ገባህ?
በሰው እንደዚህ አትተማመን። እኔ እንደብቀው እነሱን ቆይ ሀቢባ እኔ እንደብቀው እነዚህ ሰዎች እኔን ዋሽተው ያልሆነውን ነገር ተናግረው እኔንን ሌላ ልጅቷ ሌላ ደብቀው ሙታለኝ ብለው ለኔ ተናግረው እንደዚህ ከሆነ ሳብለሽ ነው የተጠራጠርሽው አይደለም ከሆነ ምን ያንስቀውልኝ አስመርምሩና እኔ ያንስቀውልኝ ይህናል ባይነት ላይ ወሰድኩትም ለዛ ነው ይህናል ትተማመንባቸዋለህ በሶስተኛ አካል ሚኪ ሀቡ ለመጀመሪያው ጥያቄ ግን ለምን አይመልስልንም? አልመለሰም። አንዴ የፎቶን ጥያቄ መልስልን። ዋትስአፕ ላይ የዲኤንኤ ምርመራ ይሄ ነው ብለው አምጥተው ሰጥተው ከሆነ እየነገርከኝ ያለው እንደገና እንላክ እያልክ ከዚህ በኋላ ለዲኤንኤ ምርመራ ተዘጋጁ ማለት የለብም። ልከውልህ ከሆነ 100% አምናቸዋለሁኝ ልጅቱ ሙታለች ብለህ ከሆነ ልጆቹን አቅርብልን በቪዲዮ ይቅረቡና ያስረዱ እያለህ ነው ወንድሜ። እነሱ ዲኤንኤ አስመርምረው ልከውልህ ከሆነ እንደዚህ የምትለው እኛንም ሁለተኛ አስመርምሩ ማለት አይጠበቅብህም። አይ አላኩልኝም ዝም ብዬ ነው እንዲህ በደፈናው የምተማመንባቸው ካልክ ደግሞ እነዚህ ሰዎች በቪዲዮ ይውጡልንና እኛንን የቀበርናት ይበሉ ነው ኃላፊነት ወስዳለሁ። ስለዚህ ኃላፊነት ደግሞ እዚህ ጋር ተክላይ ከመይ ጌርካ 100% ከም ዝሞተት ጌርካ ተዓርባ ዘላ ተቆላ ርግፀኛ 100% ሞይታ እንዳበልካ ኳ ዘለሃ በማርኛ ደንዛረበለና ሽግር ነገር እንዴ ኦኬ ሚት አይ ሚን 100% ሙታለች እያልክ ኃላፊነት እየወሰድክ ነው አይደል? 100% እርግጠኛ ከሆንክ ለምንድን ነው ልጆቹ በቪዲዮ እንዲወጡ ያልፈለክበት? ደግሜ ነው የጠየኩ። የቅድሙ ደግሞ አልመለስክልኝም። አይና ናብ ኢትዮጵያ ሊግና ያለና ምርመራ ልካና ነርካ ከህይወት ከሞት ከላይላችን የተቀነባበረውን የሞት ከብች ከሞቱ መትረፍ እንፈልጋለን ወንድሜ። እነሱ መትረፍ ይፈልጋሉ። ህይወት ነው ያዙት። እሺ አንዴ ተክላይ ፎቶውን ቼክ አድርግና ዋትስአፕ ላይ ባከ። እሺ አንዴ ዋትስአፕን ቼክ አድርግና ፎቶውን ላይ ተነገረ። አላቆ ማርያምን አላቆ ማቢባ። እሺ አሌክስ ማርያምን አላቀውም ብሎታል። አላቀውም ማለት እሺ የሚኪ ጥያቄ ያለክ ቅልቦች ጥያቄ ያለክ ጥያቄ ያለው ማይኩና አብርቶ መጠየቅ ይችላል። ያ አቡዬ ምን መሰለሽ ባይናችን አይተናን ቀብረናታን ብለው ሞታለች ብለው የነገሩትን ሰዎች አላቀርብም በቪዲዮ ካለ በቪዲዮ ነው ያልኩት፣ በድምጽ አይደለም። በድምጽ ማንም ሰው ተቀነባብሮ መጥቶ ሊመልስልን ይችላል አሳማኝ ስላልሆነ እኛንን ይሄው እጃችን እኛንን የነበርነው በብረቱ ያየነው የቀበርነው እኛንን ለተክላይ የነገርነው እኛንን እንዲበሉ ከዛ ተክላይ ደግሞ እኔ ለይመች የደወልኩት የኔን ይበል ደግሞ ይመች እኔ ለጌታ አሁን የደወልኩት ይበል። አየሽ ቻይኑ ከየት እንደሚጀምር ማወቅ አለብን። በዛ ላይ እነሱ ይሄን ብለው እንኳን የተቀነባበረ ነገር ሲያመጡ እኛ የገጠር ልጅ ምስክር ነው፣ አብረው የነበሩ ሰዎች ምስክር ናቸው። ልጅቱ በህይወት ለመኖሯ ምስክር አለ እየተባለ ነው። መተው ባቡ ቤት የመሰከሩት የስልጤዋ ልጅ በኦሮምኛ አስተርጉመን የሰማናት አንቺም የደረሽበት ነገር አለ እኮ ያው እንደ መርማሪ ምን መናገር ስላልፈለግሽ ነው። ስለዚህ በህይወት ያለን ሰው እንደሞት አድርጎ መደራደር በራሱ ክህደት ነው፣ ወንጀልም ነው። እኛ እናንተን ጭምር ነው ነፃ የምናወጣው። እኛ ሶሻል ሚዲያ ላይ የምጠይቀውን ሰው ብቻ አይደለም ሶሻል ሚዲያ የማይጠይቀው የማይጠቀመው ልጆቻችን በምን ሁኔታ ላይ እንዳሉ አናቅም የሚለው ሰው እንዲረጋጋ ነው። ያቺ ልጅ በህይወት ብትመለስ ለሁሉም ሰው ሰላም ስለሆነ እኛም ጊዜያችንን ሁላችንን ነገር ትተን እዚህ ቁጭ ብለን እናንተ ጋር የምናወራው ለሁላችንን መፍትሄ እንዲመጣ ብለን ነው እንጂ ልጃችን በእናንተ እጅ ናት አንጠይቅም አመጣችሁበት አምጡ ማለት እንችል ነበር ሶሻል ሚዲያ ላይ ሳንገባ አይደል እንዴ? ስለዚህ ልጅቱ በእጃችሁ መኖሯን የምናውቀው የገድ ቀበርናት ያሉት ሰዎች በአይናችን ሞታብናለች ያሉት ሰዎች በቪዲዮ ቀርበን መረጃ እንሰጥም ሲሉና መሆኑን ማወቅ እንዳለባችሁ። ሌላ የገጠር ልጅ የተናገረው ነገር ቪዲዮ መቼ ፖስተተ? ስልክ አልነበረም፣ ስማርትፎን በእጁ ይዟል። ግማሽ ሚሊዮን ፎሎወር ያለው ልጅ ነው። እንኳን እኛ ፌመስ አይደለንም የሱን ያህል he knows everything። ስለዚህ ከነገ ወዲያ ቆሞ ሊከሳችሁ እንደሚችል ማወቅ አለባችሁ። የገጠር ልጅ ሊያድናችሁ አይደለም ልታድኑት አይደለም። ለምን የመጣው መረጃ የተለያየ ነው። አብረው የተጓዙ 9 ከሆኑ ስማቸው ተጽፏል፣ ይጠየቃሉ። ያን ክሮስ ቼክ እየተደረገ አሁንም ጥያቄው እናንተ ጋር ነው የሚመጣው። ግን አንድ ቃል መግባት ያለባችሁ በማንኛውም ጊዜ ጥያቄ ሲመጣ ሀቡም ስትፈልጋችሁ ማንም ሲፈልጋችሁ ቀርባችሁ እንድታስረዱ ፍቃደኛ ሁኑ። ለምን በቀላል የሚጠናቀቅ ነገር አይደለም። 9 ሰው 9 መልስ እየሰጠ ነው። ይሄ ነው እኔ ልል የምችለው። ጭማሪ የሚኩም ካለ ሁላችሁም ጠይቁ። ቴንክ ዩ። እኔ አንድ ልጠይቀው ለተክላይ ቅድም የረሳሁት ነበርና ትዝ አለኝ። ተክላይ አለሃ ይስማዕካለሁ አሎ ሰለስተ መንገድ ያለው ይለሙናና ተንሰለስተ መንገድ ይኻኒ በዞም ዓበይቲ ብሔራት ዝውከላይን ሰለስተ መንገዲ
تحنتي بقى تفولتو خابزي مغلاص ስለዘይደለኹ ይምበር ሰለስተ መንገዲ ኣለዋ እተን ሰለስተ መንገዲ ከዓኒ ኣብ ናይ ክልል ሓደ ንወይኑ ናይ ክልል ሰለስተ ንወይኑ ናይ ክልል ኣርባዕተ ንወይኑ ስለዚ ዛ ቆልዓ ተጠሊፈያና በዓል ተኽላይ ኣይታ ዝበሃል መረጃ ኣሎ ንሱ ከመይ ታብራራልና ታ ናይ ዓይኒ ነገር ግን ካይትርስዓ ንገረና እስኪ ታ ናይ ዓይኒ ምርመራ ናብ ፀጉርህን ማለት ፀጉርህን መጨረሻ ዝብለካ ዛ ቆልዓ ምድሓንም ምቅታልም ትኽእል ተኽላይ ከም ዝኾንካ ንፈልጥ ኢና በጃኻ ዛ ቆልዓ ለቀቃሞ ሰላም ይረኸብ ጫፍ ጫፍ ትገብራሉ ምንም አቤት ጥያቄው የሚጠይቀው ማለት ጥያቄው የሚጠይቀው ሌላ ነገር የሚቀሰቅስ ሌላ ነገር ወደ ሌላ ነገር የሚያስገባ ጥያቄ የሚጠይቅ ከሆነ ለምን በዚህ ይቀርባል ነው ምንድነው ወደ ሌላ ነገር የሚያስገባ ጥያቄ ጥያቄው ለኔስ ነው ያለበት ማስረጃ አላችሁ እሺ አንዴ ተክለ አንዴ ዝም በል ያለበት ማስረጃ አንዴ ክፈቱልን አይኗን አውጥቼ ወደ ኢትዮጵያ ለምርመራ ልክ ያለው ቆይ እኮ አንዴ ማስረጃ እየጠየኩ ነው አንዴ ማስረጃ ኦኬ ቪዲዮ እየጠየኩ ነው አቡ ፋኖ ባለፈው እናንተ ጋር ሲነጋገሩ አቡ ፋኖ ጋር እስኪ እንትና ለሪከርድ ስለነበራቸው ሪከርዱን አምጡ እስካሁን ድረስ ምን ነበር አልገባኝ ጉዳዩ ይሄ በእንትን ነው በዋትስአፕ ግሩፕ ነበርና ከኃላፊዎቻቸው ጋር እነሱ ስናወራ አረኛ እናንተን አናስገድልም ልጃችንን ፍለጋ ነው እኛ ገዳዎችም አስገዳዎችም አይደለን ልጃችንን ፍለጋ ነው ዘማ እኛ ማንንም አናስገድል ልጃችንን ፍለጋ ነው ቆይ ማለቴ እናንተ ራሱ እንደዚህ ስትሉ ለሱ የገዳይ የሚል ስም እየለጠፋችሁለት ነው እኮ ቆይ እኔ ነኝ እየጠየቅኩ ያለሁት እኔ ነኝ እኮ እየጠየቅኩ ያለሁት ጥያቄውን ማስረጃ አምጡልኝ እያልኩ ነው ማስረጃ ሲያመጡ እኔ ብቻ አይደለም ህዝብ ነው የሚጠይቀው አይደለ እናንተ ከህዝብ ነው የወጣችሁት እኮ እናንተ የሁላችሁን እንደማመጥ እኔ በመከባበር በእርጋታ በማወራብ አምናለሁ ኦኬ ረጋ ብለን ነው መፍትሄ የምንፈልገው አንደኛ እናንተ ከህዝብ ነው የወጣችሁት የህዝብን ጥያቄ መመለስ ግዴታ አለበት ህዝቡ ነው እየጠየቀ ያለው እኔ ደግሞ ያለ ማስረጃ ማንንም ሰው ምንም ስለማልጠይቅ ነገ የአይኗን አውጥተን ለምርመራ ልከናል ያላችሁበት ቪዲዮ ያቅርቡልኝና ያንን ቪዲዮ ይዤ መጥቼ ህዝብ ፊት እጠይቃችኋለሁ ጥያቄውን ሶስት ነገር ነው ከኔ የሚጠበቀው እዚህ ጋር ጽፌያለሁ ቅድም ማለት ነው ሳራም ለጠይቀችው ጥያቄ ማህተብ አላልኩም ብለሃል ከነ ማህተቧ ማስረጃ አመጣለሁ ብሏል ሰያ ቤት ላይቭ ላይ ብላለች ሰያ ላይቭ ሪከርዱን ፈልጉ ቆርጦ ይልክልኛል እሱ ሁለተኛ ደግሞ ቅድም አላልንም ያላችሁት ያኛው ጥያቄ ቆይ የጻፍኩበትን ቦታ ብዙ ነገር ስለጻፍኩኝ ወረቀቱ ከነ ማህተቧ ያላችሁት አንድና ሁለተኛው ጥያቄ ምን ነበር አላልንም ያሉትና አዎ አባትየው